ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ጀምሩ። ክረምት ደግሞ ፍቅር ከባድ ነው። ከብርዱ ጋር በሯ ላይ ይቀመጣሉ። ያ እንዲቀጭም መንገድ ነው ሰፈራችሁና በሯ ላይ ይቀመጣሉ። ከበዛው ግን አንተ አይሮን ነው አይሽ ኢሞሽናሊ ይሄ ነው። እኔ ህይወትን መረዳው ሚዛን ማድረግ ህይወት ላንተ ምንድነው ብትኝ ባላንስ ማድረግ ነው። የደስታን ጊዜን ከሐዘን ጊዜ ጋር አመጣጥኖ መያዝ፣ ማግኘትን ከማጣት ጋር መሳዝኖ መያዝ፣ መሰበርን ነገ የተሻለ ቀን ከሚመጣው ነገር ጋር ባላንስ አድርጎ መያዝ ነው። ያኔ ግን መመጠን አልቻልኩም። ቲኔጀር እድሜም ነው በቃ ሄጄ በቃ ማግኘት አለብኝ ያ እንዴት ደግሞ መቋቋም አልችልም። አይምሮ ሊተኛ እንቅልፍ አፈር ብላ ይለኛል ውስጤ። አፈር ብላ እሷን ሳታይ ምን እራት አለን የለም እራት ተው በቃ እራትን እኮ አስተተመታል። ምን አይነት ስታማል የምትማርበት ትምህርት ቤት ውስጥ ማታ የቋንቋ ትምህርት ቤት ትማራለች፣ እሷ ትማራለች። እኔ በመስኮት ውስጥ ጀምርና ስታስፈራኝ እኔ ጨለማ ውስጥ ነው ያስፈራል እኮ ለሴት አሁን እንደዚህ። አይ እሷ አታይማ፣ እኔ ግን ጨለማ ውስጥ ነኝ። አይሽ በደንብ ማየት የምችለው አታይኝማ። አሁን የሰኔ 30 ላይ ተሹ ከሆነ ታረቁ ይላል እኮ ያዝናናው ገብቶሻል። ተቆጣ መምህር ይላል። ለነገሩ ብትቆጣቸውም ዛሬ አንተን አይፈሩም። ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩም። ታረቁ በል ተው በል በርሲሳ ዛሬ ያለፍክበትንም ደግሞ መንገድ አብረን እናንሳው። የእውነት አንተ ልክ አልነበርኩም ይሄን ማድረግ ነበረብኝ የምትለው ነገር ካለ አብረን እናንሳው። በተለይ ቲኔጀር ሲሆኑ በቃ ራሳቸውን የመርሳት የመተው የተከፈለላቸውን ብዙ መስዋዕትነት በተለይ በወላጆቻቸው ህልማቸው ትልቅ ነው፣ የት እንደሚደርሱ ነገር አይታወቅም። ግን በእንደዚህ አይነት ነገር ራሳቸውን እስከ መጉዳት እንዳይደርሱ አለሁላችሁ የሆነ ይውበላቸው። የእውነት እኔ አልহামዱሊላህ ማለት ምን መሰለሽ የሚዬ በጣም ብዙ ሰዎች በዚህ ስሜት ውስጥ ተሰብረው ጠፍተዋል። ሰዎች ሲጋራ ማጨሳቸውን፣ ጫት መቃማቸውን፣ አሽሽ መጠቀማቸውን ጀጅ እናደርጋቸዋለን። ማን እንደሰበራቸው ግን አናውቅም። ማን ተስፋቸውን እንደወሰደባቸው አናውቅም። እኛ የምናውቀው የሚያደርጉትን ነገር ነው። እኛ መፍረድ ነው፣ ሌላ ፍርድ ነው። ገብቶሻል? ፍቅር የመጀመሪያው ነገር ምንድነው ታውቂያለሽ? አንቺ የምትቆጣጠሪው ጉዳይ አይሁን። ሰው እኔ ማለት ፈልገው ምትወዱኝ ምታደንቁኝ እኔ ከፍ እንድል የምትፈልጉ ሰዎች ከዛሬ ፍቅራችሁ ላይ ቀንሱና ነገ ሳጠፋ ይቅር የምትሉበትን ነገር አስቀምጡልኝ። ዋው ገብቶሻል? ከባድ ነገር ባንዴ ወደድኩ ባንዴ ጠላው እድል ሊሰጥ ይገባል። ሰው ነኝ፣ ታናሽ ነኝ ብዙ